ዛሬ በራእይ ምዕራፍ 3 ቁጥር 20 ላይ ያለው ሐሳብ አብረን እንድናይ ፈለኩ። የሰው ልጅ በትምህርት ብዙ ነገር ሰላምን ለማግኘት ይሞክራል። የሰው ልጅ በሀብት ሰላም ለማግኘት ይሞክራል፣ ለማረፍ ይሞክራል። የሰው ልጅ ዘመዶችን በመቁጠር ሀብትን በማውረስ ከዘመዶች ወደ ራሱ በማድረግ ሰላም ለማግኘት ይሞክራል። ወንድሞቼ በዘመናችን ህይወት ትልቅ ትምህርት ቤት ነው አይደለም? የቆያችሁት በምድር ላይ እግዚአብሔር ዕድሜ ሰጣችሁ ለእናንተ የቆያችሁት ትምህርት ቤት ነው አይደለም? የሰው ልጅ ከህይወት የማይማር ከሆነ ምንም የማያስተምር ወደፊት ይወጣል ብሎ ወይንም ይመጣል ብሎ መጠበቅ አይቻልም። የሰው ልጅ የሚያሳርፈው እግዚአብሔርን በማወቅ ነው። ሰው የሚያርፈው እግዚአብሔርን ሲያውቅ ብቻ ነው። በራእይ ምዕራፍ 3 ቁጥር 20 ላይ ምንድነው ያለው? ራእይ ምዕራፍ 3 ቁጥር 20 ላይ ምንድነው ያለው? እግዚአብሔር እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ ወደ እኔ ቢያስገባ እኔን ወደ ቤቱ ቢያስገባኝ እነሆ እራት ከሱ ጋር በላለሁ ይላል። እራት ነው፣ ቁርስ አይደለም፣ ምሳ አይደለም፣ የሚያሳርፍ ከእራት በኋላ አትተኙም ወገኖቼ? ለመንግሥተ ሰማያት የሚያበቃውን ሙሉ ሰላም ይዞ ጌታ ኢየሱስ ክርስቶስ የሰው ልብ ውስጥ ይገባል። እና ምንድነው እግዚአብሔር በዘመናት መካከል የእግዚአብሔርን ባህሪ ስናነብ አንድም ቦታ የሰው ህይወት ውስጥ በግድ ገብቶ አናይም። እግዚአብሔር ፍቃደኝነትን ይጠይቃል። እግዚአብሔር የሰው እሽታን ይጠይቃል። ለዚህ ነው እግዚአብሔር በበር ፊት ለፊታችሁ ቆሜ አንኳኳለሁ እያለው የሚጠይቀን። ሰላም ትፈልጋላችሁ? በጌታ በኢየሱስ ክርስቶስ ማረፍ ትፈልጋላችሁ? አስገቡት። እንግዳ ወደ ቤት ሲመጣ የቤቱ ሰው አይደለም የሚበላውንና የሚያርፍበት የሚተኛበት ቦታ የሚያዘጋጀው። ይሄ ግን እንደዛ አይደለም። ይሄ ግን እንደዛ አይደለም። ፍቃደኛ ሆናችሁ አንድ ጊዜ እኔን ወደ ውስጥ ብታስገቡኝ እራት ከእናንተ እበላለሁ ይላል አምላክ። ወገኖቼ ህይወት ብዙ አስተምሮናል። በትምህርት ብዙ ጥረናል፣ ብዙ ጥረት አድርገናል ለማለወጥ፣ ለማረፍ፣ በዘመድ በማኖር በማሰብ ብዙ ትግል አድርገናል። ነገር ግን ህይወታችን እንደዛ አልሆነም። በጌታ በኢየሱስ ክርስቶስ ማረፍን ስንለምድ፣ በጌታ በኢየሱስ ክርስቶስ ተስፋ ማድረግን ስንለምድ ያለንና የምንመኘው ነገሮች ከንቱ ሆኖ ተገኙ። የሰው ልጅ ማረፍ የሚቻለው በጌታ በኢየሱስ ክርስቶስ ብቻ ነው። ምን እናድርግ? ጌታ ኢየሱስ ክርስቶስን ወደ ውስጣችን እናስገባ፣ ወደ ልባችን እናስገባ። እግዚአብሔር ይባርካችሁ። ማረፍ የምትፈልጉ ሰዎች፣ በእግዚአብሔር ማረፍ የምትፈልጉ ሰዎች ጌታ ኢየሱስ